እኔ አንቺም ቢሆን ወደ ቤተሰቦቼ ሄዳለሁ አንቺ በዚህ በዓል ውስጥ ምንድነው ከኛ ጋር እዚህ ጋር የምትቀመጪው ለማለት ፈልገሽ ነው ወንድ ጋር ምን አስቀመጠኝ እንዴ ቤተሰብ ጋር ሄዳለሁ ሰዎች እኔ ቢሆን አላናገርሽም ምክንያቱም እነሱ ጠልቼ ወንድ ጋር መጥቻለሁ እኔ እኮ አስታርቀኝ ያልኩት እንጂ እኮ ቤተሰቦችን ጠልቼ እኮ አይደለም በቃ ስትወሩ እዚህ ተቀመጥሽ እኮ አይበቃሽም እንዴ ሰላም ጤና ይስጥልን እንድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላም ብያችኋለሁ ሰላማችሁ ባላችሁበት ቦታ ብዝት ትበልልኝ ሀገራችንን ሰላም ያደርግልኝ እያልኩ በአዲስ ቪዲዮ ደግሞ ተመልሼ መጥቻለሁ ዛሬ ጋዲሴ ላይ ፍራንክ ልሰራ ነው ጭንቅላቷን የምነካ ነገር ዝም ብዬ ሰድባታለሁ ጭንቅላቷን የምነካ ነገሮችን እናገራታለሁ ወደ ቤተሰቦችሽ አትሄጂም እንደዚህ ምንድነው የሚሰሩት እኛ ጋር ሆነሽ ምናምን ብያት ፍራንክ አረጋለሁ ጋዲሴ እንግዲህ እስከምታለቅስ ድረስ ከተናደደች ቶሎ እየተዋለሁ ግን ካልተናደደች እስከምታለቅስ ድረስ ፍራንክ አደርጋታለሁ ብቻ የትም እንዳትሄዱ እስከ መጨረሻ እዩት ላይክ ሰብስክራይብ ማድረግ እንዳይረሳ አብራችሁን ቆዩ ሰላም ምን እየሰራሽ ነው በዚህ ቁጭ ብለሽ አንቺን እየጠበቅኩሽ ለምን የምትጠብቂኝ አንድ ቤት ውስጥ መጠባበቅ አለ እንዴ ለምናገርሽ ስለፈለኩ ለምን የምትናገረኝ ዛሬ እንደዚህ እንደከመኝ ነው ለካሽ ነው ኩላ አይደል ይደክምሻል ይሆናል በቃ ደክሞሽ ምግብ ምናምን ስትበይ በጣም እንትን ይልሽ እና ምን ነገር ምንሽ ነበር ይልላስ ነይ ካልኩሽ ቆየሽ እዛ ምን ነው ወሬ ከሰዎች ጋር ወሬ ይዘሽ ነው ያው አብረን ነበር እዛም ያለው እዚህ መተሽ ቆይ እዚህ ለምን እንደምትጠሪኝ አንቺ ነው ዝም ብዬ እኮ ፈልጌሽ ነው እንጂ ጠራሽኝ አይደለም ፈልጌሽ ለምን ነው የምትፈልጊኝ ምን አንቺ ግን ቆይ አይደብርሽም እንዴ ቆይ ምን እሺ ነው በጣም ነው ከብዶ የምር አንቺ በዚህ በዓል እንኳን ማለት ነው ቤተሰብሽ አሁን ለምሳሌ ማንም የለም አቤት እኔ አንቺ ቢሆን ወደ ቤተሰቦቼ ሄዳለሁ አንቺ በዚህ በዓል ውስጥ ምንድነው ከኛ ጋር እዚህ ጋር የምትቀመጪው ምን ማለት ፈልገሽ ነው ለምን አንተጂም እናንቺና አባትሽ ብቻ ነው ያሉት ከቀደም ጀምረሽ ጋዲሴ ነይ ያልሽ እንድትይኝ አይደብርሽም ከኛ ጋር ተቀምጠሽ አንቺ የምትጨቃጨቁ ቆይ እንደዛም ቢሆን እዚህ ለምን መጠየቅ አመጣዛ ጠይቅኝም እንዴ ሲጀመር ታዲያ ወደ ሰው ስለዚህ መቀመጠው እና አትጂም እንዴ ምን ቁጭ አልኩ የሚጨቃጨቅሽ እንዴ አይደብርሽም ቆይ አንቺ ምን እያልሽ ነው ቆይ አንቺ ከዚህ ቤት ውጪ ማለት ፈልገሽ ነው ውጪ ማለት አሁን እኔ እንዳንቺ ማለት ነው እዚህ ቤተሰብ ብሎ እግዚአብሔርና አንድ ቀን ማለት ነው እዚህ ያልቀመሽ የኔ ቤተሰብ እዚህ ያሉ እኮ ሌላ ሀገር ነው ያሉት እና ቤታችሁ አለ አይደል ቤታችሁ ቁልፍ የለም ቁልፍ ወስዶ ነው የሄዱት እንጂ እኔ ምን ሰራ ነበር ሰብረሽት ግን እንዴ ምን ማለት ነው እንደው ሰብሬ እንዴት ነው የምገባው እኔ ማለት ነው እንዳንቺ ቢሆን ቤተሰብ ብሎኝ እዚህ እነሱ አሁን ምን እየቀለሽ ነው ምን እያወራሽ ነው አሁን እየቀለሽ አይደለም ነገር ታዲያ ቆይ አሁን ምድር ከመላስ ትነጥፍ ቤተሰብ ምናምን የምትይው እኔ ቆይ ቤተሰቤ ጋር አልገባም አልፈልግም እዚህ ብቻ ነው የምኖረው አልኩኝ እንዴ ካፌ አንቺ ማጭራሽ እሱ እስከሚያስታርቅ ምናምን እያልሽ እንዴ ምን አስተባከሽ ዝም ብለሽ አትሄጂም እንዴ አይደብርሽ ያለው ቤተሰቤ የለውም እንዴ ምን ብለሽ ሄደሽ በሩን ብለሽ አትገቢም እንዴ ሰምረሽ ሆነት ግን ቆይ እሺ ገብቼሽ ምን አደርጋለሁ ብታይ እንዴ ላኩልኝ ብትያቸው አይልኩም ቤተሰቦች ላኩልኝ ቋንስ ጀመር ምን አገባሽ አንቺ አሁን እኔ ማግባት ነው ያገባኝ ግን እኔ አንቺ ቦታ ላይ ሆን እንደዛ ነበር አሁን እንደሆነ የሷ ቦታ ላይ አይደለም ብለሽ ነው እንደዚህ ያክሽ ወጥሽ ምታውሪ እንጂ የኔ ቦታ ብትሆኚ ምን አይነት ስቃይ እንደሆነ እኔ እንደው መቀያየር ብቻ እንደዛ ነበር ማለት ነው ታውቂያለሽ ቢቋንስ እኔ እስጀመር ማለት ነው ወንድ ጋር ምን አስቀመጠኝ ቤተሰብ ጋር አይደለም ቆይ ሰው ወዶ ነው እንደዛ የሚያደርገው ወንድ ነው አንቺ ምንድነው ከቤተሰብሽ እኮ እሱ በልጦሻል ማለት እኮ ነው አንቺ ልጅ ቆይ ዝም ብለሽ ማለት ነገር አታውሪ ምን ይሆንሽ ነው እንዴት ነው እኔ ከቤተሰብ ሌላ ሰው አስፈልጬ እዚህ ምኖረው ነው ቤተሰብሽ ምንም ባጠፋ ማለት ነው ምንም ባያጠፋ ምንም ቢያደርግሽ ማለት ነው ቤተሰብ እናት ነች አባት ነው በማንም የማይቀየር በማንም የማይለወጥ ነው እኔ ባንቺ ቦታ ቢሆን እንደዛ ነበር ማለት ነው ምንም ቢያደርጉኝ ምንም ብጣላ ማለት ነው ቤተሰቦችሽ እኮ ናቸው ታውቂያለሽ ምኞት እኔ ለራሴን እያመመኝ ራስሽ ማማ አስቢዋ ቆይሽ ምን አድርጊ ነው የምትይኝሽ እኔ በቃ ራሴ ልጥል እንደ ላንቺ ብዬ ቆይ በዚህ በዓል መሀል አንቺ ዘመር ነበርብሽ እኔ እሺ አሁን ግን ምኞት ቆይ ከኔ ጋር ችግር አለሽ አንቺ ሌላ ችግር ካለ በግልጽ ተናገሪ እኔ እውነቱን ነው እየተናገርኩሽ እና ምን አድርጊ ነው የምትይኝሽ እንደሆነ ቤተሰቦችሽ ጋር ሂጂ በቃ ሱስ ከማስተርቅ አትጠብቂ እሺ መሄዱን እኮ ሄዳለሁ ቤት ግን ማንም ምንም የለም ቁልፍ ምን እጅ የለም አስረሽ
ሳብሬውሽ እንዴ ነው የምኖረው? በሩዝ ይልኩልሻል። አሁን እኔ ቤት ገብቻለሁ ብር ላኩልኝ ምናምን ብትይ አይልኩልሽም እንዴ? አሁን ያናገሩኝ ያለውስ ቤተሰቦቼ ቤት ከገባኝ በኋላ ቤተሰቦች እኔ ቢሆን አላናገርሽም። ምክንያቱም እነሱን ጠልቼ ወንድ ጋር መጥቻለሁ። እኔ እኮ አስታርቀኝ ያልኩት እንጂ እኮ ቤተሰቦችን ጠልቼ እኮ አይደለም። በቃ ስንት ወር ሙሉ እዚህ ተቀመጥሽ እኮ አይበቃሽም? ምንድን ነው አይደብርሽም? ብዙ ወር ነው እዚህ ሀገር የቆየሽው አልሽኛ። ብዙ ወር ነው እዚህ ቤት ውስጥ የቆየሽው አልሽኛ። እና እንደዛ ከሆነማ እውነት ነው። በዚህ ብዙ ወራት ነው እዚህ ቤት ውስጥ እየተቀመጥን ያለው። ተቸግረን ነው እንጂ ወደን አይደለም። ሆዩን እሱ ችግር የለውም። እኔ አሁን ለምሳሌ ወጣንም አብረን ነው የምንወጣው ከዚህ ቤት። እኔ መውጣቱ እኔ አሁን እንደዚህ እንዳንቺ አይነት እድል ቢኖረኝ ባንድ ከእንደድ ነው የምወጣው። እና እሺ እኔ ቤተሰብ ይዘብ ቢኖረኝ ማለት ነው። ለምን ምን አስቀመጠኝ ሲጀመር? ቤተሰብ እናትና ስሚኛ እናትና አባቴ የተናገሩኝ ተጣላሁ ከነሱ ጋር ብዬ ለምን እዚህ ጋር አልመጣም? ምክንያቱም እናትና አባቴ ይሻላል እንጂ ወንዱ አይሻልም። ጠቂም እሺ አሁን አንቺ ምን አድርጌ የምትይኝ? እዚህ ጋር ያለሽ ምንድን ነው? ቤተሰቤን እጠይቃለሁ፣ እደውላለሁ። አንቺ ደውዬ አናግራቸው ሂጂ በቃ። ለኔ እያነሱልኝ አይደለም ከኔ ጋር አይደለም የሚያወሩት። እንዴት ነው ማለት ነው? እንዴት ሄደሽ ይቅርታ ሳትጠይቂያቸው? እኔ እየተራቃለሁ ታበርሱ ያለችኝ ቦታ በሩን ክፈቺ። ቤት ውስጥ አንድ ቀን እኮ መምጣታቸው አይቀርማ። ቢመጡማ ለአብዲ መጥተናል ላሉ አንዴ አብዲ ስንተቀየው እኮ አብዲ እኮ ሁሌ እየጨቀጨኩት ነው። አስታርቀኝ ያውቁኝ አይደለም። አዳምጪ እንውጣ። እሺ ሁሌ እየተደዋወሉ ነው እነሱ ጋር። ግን እነሱ እስከሚመጡ ድረስ ነው እዚህ ቤት የምቀመጠው። እነሱ ከመጡ እኔ ቀጥታ እሄዳለሁ። ያስታርቀናል። እኔ እስከምመጣ አንተ ጋር ትቀመጥ ልጅ እና ትቀመጥ ብሎ ለምን ስልክ አንቺ ለኔ በቃ ከኔ ጋር ለምን በአብዲ ስልክ ደውለሽ አታናግሪም? ቤተሰቦች ይሻላል ይቅርታ ለምን አጠይቃለሽ? እሺ እና ምንድን ነው እንደዚህ እንትን የሚያደርግሽ? ምንም ቢሆን ምን ማለት ነው? ቤተሰብ እሺ ሰማሽ? አንቺ ያንቺ ስልክ አያነሱማ። ቀድመሽ ብታስቢ ኖሮ ማለት ነው ምን እንደምታረግ ታውቂያለሽ። በአብዲ ስልክ ደውለሽ ታናግሪያቸው ነበር። ምን ላድርግሽ? ያው ምን ቤተሰቦችሽን ደውዪ አናግሪ። ይሄ በዓል ነው እና ከቤተሰቦች ጋር ተቀላቀይ ነው እያልኩሽ። እያወሩኝ አይደለም ሁሌ በየቀኑ ናፈቁኝ አስታርቀኝ ብለሽ ከምታረሽ ብቻሽን እኔ አንቺ ስለፊት ለአብዲን ከቤተሰቤ ጋር አገናኝ ብዬ ጠይቄው አላውቅም። እሱ ለምን ትጠይቂያለሽ? እሱ ካላስ እና የእሱ ስልክ እኔ እጅ ላይ ነው ያለው። አትወስጂ ገዛ ነው ነው ይሄ ማታ ምናምን አንዳንዴ ባትሪ ያበራል ምናምን እያልሽ የወሰድሻል። በምን አውቃለሁ ታዲያ? እኔ ክፈት አብዲ አሁን ለቤተሰቦች ሄደው ምናምን ብየዋለሁ ግን ይደውልና እኔ እሺ እደውላለሁ ብሎ ያናግራል። እነሱ ይጨርሳሉ ይተዋል። እንደዛ ከሆነማ አንቺ ምን ልትወጪ አይፈልግማ። እሺ እዚህ ጋር ምን ጥፋተኛ ነኝ ታዲያ? እሺ አንቺ ምን አለ ወይስ ጥፋተኛሽ ምንድን ነው? ጥፋትሽ ምንድን ነው ታውቂያለሽ? ምንድን ነው መጀመሪያ ማለት ነው ከዛ ቤተሰቤ እናቴ ተናገረች አባቴ ተናገረች ብለሽ የመጣሽው ቀን እሺ አንቺ ምክንያቱም ማንም ሰው ጋር ተጣልሽ አትጠይቂም? እኔ ከእናቴና ከአባቴ ጋር ተጣልቼ ወንድ ጋር ወጥቼ አልመጣም። እኔን ያመጣኝን ምክንያት ታውቂያለሽ አንቺ ማለት ነው። እሺ እንደዛ ከሆነ እኔ እንደዛ ቤተሰብ ቢኖረኝ የሚያውቀው ሰው ቢኖር ምናምን እዚህ ላይ 5 ደቂቃ አሁን ጎበዝ አሁን ወደ መንገድ መጥሽልኝ። እኔም ልክ እንዳንቺ ብዙ ቤተሰብ አለኝ፣ ብዙ ዘመዳቸው አለኝ እዚህ ሀገር ውስጥ። ግን አንዳቸውም የት ወዴት እንደሚገቡ ስለማላቅ ስልካቸው ስደውል ስለማያነሱልኝ ነው እንዳጋጣሚ ነው አብዲ ያነሳልኝ። ለምን ወጣሽ መጀመሪያ? ለምን አታውቂም? እኔ ከቤተሰቦች ጋር ያደረኩሽ እኮ ምንም ብጣላ ማለት ነው አልወጣም። አንቺ እሱ የራስሽ ጉዳይ ነው፣ እኔ የራሴ ጉዳይ ነው። ደግሞ አይመለከትሽም ስለኔ። እሺ ከዚህ በኋላ ሲጀመር ምን አገባሽ አንቺ? እንደውም አንድ ነገር ልንገርሽ። አሁን አንቺ ቤተሰቦች እዚህ ያሉ ምንድነው ከዚህ ምሰሪ ለምንድነው ማስገቢኝ የምትይው? እንደውም አይገርምሽም? አልገባምም አልወጣምም ታያለሽ ምን እንደምትሆኚ። እንደውም አንቺ ጥርግ ብለሽ ልብስሽን እያለሽን ኮተተሽን ለቃቅምሽ ትወጫለሽ። እኔ ማለት ነው ነገር የሆነ ትንሽ ነገር ባይ ማለት ነው የምመቸኝን ወይም የሚያውቀውን ሰው ባገኝ ማለት ነው ለ5 ደቂቃ እዚያ ልቀመጥ ማለት ነው። አሁን እየተመቸሽ አይደለም እዚህ ውስጥ የምትኖሪ ነገር ማለት ነው። ተመችቶኝ ነው የምኖረው በየቀኑ ያንቺ ጭቅጭቅ ምን ይመቻል? ምክንያቱም ወንድ ቤት ተቀምጬ ቤት ነው የሚመቸኝ። እሺ ስለዚህ ነገር አይመለከትሽም። አንቺ አታውቂም ነገር እንዴ? አንቺ ምን አገባሽ? እሱ ራሱ አልተናገረም። እሱ እንዴት ይናገራል? አንቺ ምን ከመጣሽ አንዴ መጣሽ እኮ ይሄማ ተጣልተሽ ሳይሆን የሆነ እሺ አንቺ እንደሆነ የኔ ነው የምታወሪ። አንቺ ማን ያውራልሽ? እሺ እኔ ያልኩሽ እኮ ቤተሰብ ቢኖረኝ ለ5 ደቂቃ ልቀመጥ። ቢኖረኝ አትይ። ማን ያውቃል? ሊኖሩ ይችላሉ እዚህ ራሱ እንቀያየር ብቻ ምን ነው የምንቀያየር? እኔ ከአንቺ ጋር ከዚህም በኋላ ንግግርም አልፈለጉም። እኔ አልናገርሽም። ከአንቺ ጋር እንደዚህ አይነት ጥላ አላወራም እላለሁ። በራስሽ ምክንያት ትነቅቱኛለሽ በነገር በቃ አይመለከትሽም ስለኔ ህይወትሽ ከዚህም በኋላ እኔ እንዴት እንደሆነ
ፈለግ ከዚህ ከፈለሽ ገደል መግባት ትችላለሽ። አንቺ ለራስሽ ግቢ እሺ ከፈለሽ ምን አይነት ነው ሰላም ቪዲዮን እንግዲህ እንዳያችሁት ነው። ጋዲሴን አናድጃታለሁ። ምክንያቱም በውስጥ ያያዝኩትን ሁሉ ነው ያወራሁት። ይሄ ፍራንክ ሳይሆን ኖርማሊ መጀመሪያም ያሰብኩትን ያወራሁት ነበር፣ በጣም ስለተናደድኩባት ማለት ነው። እና ጋዲሴ ጭንቅላቷን ነካላውን በቀደም የተሰራውን ቪዲዮ አይታችኋል፣ ተለቋልና ጋዲሴ እያለቀሰች ምናምን ነበር። ወደ ቤተሰቦች ያስተውሰደኝ ላከኝ ምናምን እያለች ያለቀሰች ነበር። እንደዛ ከምትሆኝ ወደ ቤትሽ ግቢ ምናምን ብያት አናድጃታለሁ። እንግዲህ ጭንቅላቷን የሚያምንካ ነገር ነግሬያታለሁ። ይቅርታ ምንም የሚያስጠይቅ ነገር የለም ብዬ ነው በዚህ ላይ የማስበው። እውነተኛውን ነገር ነው የተናገርኳት ማለት ነው፣ በውስጤ ያሰብኩትን እና በዚህ አጋጣሚ እናንተን አስቀይሜ ከሆነ ይቅርታ። በአዲስ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ።